ዶችዬ የውላችሁ በዚህ መልኩ ይሄንን ይመስላል። ሰላም ውድ የሀገሬ ልጆች እንዴት ናችሁ? ዛሬ ይዤ የመጣሁት የመንዲ አሰራር የበግ ስጋ ነው ማለት ነው። እንደምታዩት ይሄንን በደንብ አድርጌ ስጋውን አጥቤ ያለው። እዚህ ደግሞ የምታዩት እዚህ ጋር ከሙን እና ደግሞ ይሄ በሀገራችን እርድ ማለት ነው። ይሄ ደግሞ ጥቁር እንትን ፍልፍል አስዋድ የሚሉት እዚህ ጋር የአረቦች ባህራት አለ። እዚህ ጋር ቂርፍ አለ። እዚህ ጋር ደግሞ ሄል አለ እንደምታዩት ማለት ነው። ይሄንን አዘጋጅቻለሁ። ይሄን ባህራት ያዘጋጀሁት ለጣዕም እንዲሰጠው ነው። እዚህ ጋር ደግሞ በትላልቅ ሰሃን 3 ሰሃን ሙሉ እንግዲህ ለአዚማ ስለሆነ በትላልቅ ሰሃን ሩዝ 3 ሰሃን አድርጌያለሁ ማለት ነው። እና ይሄንን ይመስላል። ወደ አሰራሩ የምታዩት መልኩ ሽንኩርት እንግዲህ 6 ራስ ሽንኩርት አድርጌያለሁ። ያው እንደነገርኳችሁ ለአዚማ ነው የምሰራው ማለት ነው። እና ይሄንን ይመስላል። ለጥፍጥናው 1 ሎሚ አረግበታለሁኝ ለሽታው ማለት ነው። ለሽታው ነው። እንደዚህ ዘይት ትንሽ ታረኩ በኋላ ይሄንን እስከሚቀላ አማስለዋለሁ። እንደምታዩት በዚህ መልኩ ቀልቷል ማለት ነው። እና ይሄ በደንብ መቅላት አለበት፣ ቀይ ቡኒ እስከሚሆን ማለት ነው። ሁላችሁ እየቀላ ነው። አሁን ስጋውን ነው የምጨምረው። ታዩት እንግዲህ በዚህ መልኩ ስጋውን እና ሽንኩርቱን አቀላቅየዋለሁ ማለት ነው። አሁን ይሄንን እጨምራለሁ ባህራቱን ማለት ነው፣ ቅመሙን አሁን በደንብ አድርጌ እናስለዋለሁ። የተፈጨ ነጭ ሽንኩርት አለኝ እዚህ ጋር የተዘጋጀ። እኔ የተወሰነ 2 ማንኪያ የሚሆን አረግበታለሁ። ይበቃዋል፣ ብዙም መብዛት አያስፈልገውም። እና በደንብ አድርጌ አማስለዋለሁ እንደዚህ። እንደምታዩት ብራውን ሆኗል፣ እየቀላ ነው ማለት ነው። አሁን ውሃ እከልሰዋለሁ። የምታዩት መልኩ ይሄውላችሁ ከልሼዋለሁኝ ማለት ነው። አሁን እንግዲህ 2 ማንኪያ ከግማሽ የሚሆን በትልቁ ማንኪያ ማለት ነው ጨው ጨምራለሁ። እንደምታዩት ያው እንግዲህ ጨውን እያያችሁ ራሳችሁ በሰፊው መስራት አዚማ ምናምን ሲኖራችሁ ማለት ነው። አረቦች ሲያዟችሁ የቀመሳችሁ መጨመር ነው ጨውን። እኔ እንግዲህ እንደዚህ ነው የማረገው። 2 ማንኪያ ከግማሽ ነው ጨው የማረግበት ማለት ነው። በምታዩት መልኩ እንዳይበዛም እንዳያንስም ማለት ነው። እና ይሄንን አድርጌያለሁኝ። አሁን እከርነዋለሁ። ይበስላል ስጋችን ማለት ነው። እስከ መጨረሻው ከኔ ጋር እንድትሆኑ በአክብሮት እጠይቃችኋለሁ። ይሄውላችሁ መረቁ በዚህ መልኩ ስጋችን ሊበስል ነው፣ ሊንተከተክ ነው ማለት ነው። ለሃሙ በዚህ መልኩ በስሏል ማለት ነው። የምታዩት ይሄውላችሁ እንዴት እንደበሰለ እንደዚህ እየተንተከተከ ነው። ይሄውላችሁ በዚህ መልኩ አውጥቼዋለሁ። ይሄንን አሁን እምቀባዋለ ማለት ነው፣ አሳያችኋለሁ። ሌላው ደግሞ ሩዙን እከልሰዋለሁ። ውሃ እንግዲህ ሩዙን በዚህ መልኩ ውሃውን የስጋውን ውሃ ይሄንን ይመስላል። ከለስኩት ማለት ነው፣ ለመንዲው ማለት ነው። ለመንዲው ይቅርታ እንግዲህ በአንድ እጄ እየቀረጽኩ ስለሆነ ነው። ይሄ በዚህ መልኩ ነው የሚበስለው።
እዚህ ጋር አሁን ከላይ የምቀባው ለስጋው ማለት ነው እርድ ትንሽና ሎሚ ጨው አድርጌያለሁ። እዚህ የምታዩት ላይ ትንሽ እርድ አረግበታለሁ እና ፍልፍል አስዋጥ ያረቦቹን ይሄንን አርጌ ከላይ ለከለሩ ቀብቼ ፍርኖ ውስጥ ነው ማስገባው ማለት ነው። ያው ስለቻኮልኩኝ ሰዓት እየደረሰ ስለሆነ ነው ማለት ነው። እናንተ ከለር ካላችሁ ከለር ማድረግ ትችላላችሁ። እና በምታዩት መልኩ እዚህ ጋር እንደዚህ አርጌ እስከሚቀላ ብራውን እስከሚሆን ድረስ ይበስላል ማለት ነው። ከላይ ይሄንን ከታች እና እህቶቼ ይኸውላችሁ ሩዙ በዚህ መልኩ በስሏል ማለት ነው። እንደምታዩት አሁን እቀንሰዋለሁ። ስጋውንም አብስየዋለሁ ለብቻ ማለት ነው። ይኸውላችሁ ስጋው ደግሞ በዚህ መልኩ ለብቻ አብስየዋለሁ። ዶችዬ ይኸውላችሁ በዚህ መልኩ ይሄንን ይመስላል። እንደምታዩት ቆንጆ ሆኗል። ግን ከለር ካላችሁ ከለር አድርጉበት ከላይ እንደ ባሪያኔ ማለት ነው። እኔ ከለር ስለማይፈልጉ ነው። እና እዚህ ጋር የምታዩት እሳት ነው። ትንሽ ቅቤ ካላችሁ ቅቤ አድርጎ፣ እኔ ግን ትንሽ ዘይት ነው የማረግበት። ከዛ ከድነዋለሁ ማለት ነው። እንደምታዩት ይሄን በቃስቴር ሸፍነዋለሁ ማለት ነው። ይኸውላችሁ አሪፍ ነው። እንግዲህ ሰብስክራይብ ሼር እያደረጋችሁ ቻናሌን አበረታቱኝ እላችኋለሁ።